አያችሁት? በጣም ቆንጆ ሆኖ ደርሶልናል። ጣዕሙ ራሱ ያስጎመጃል፣ ልነግራችሁ አልችልም። በነገራችን ላይ ለመጀመሪያ ጊዜ ዛሬ ስሰራ ነው ይህንን ምግብ። በጣም ነው የሚጣፍጠው ከምነግራችሁ በላይ ማለት ነው። እስከ ዛሬ ምን ነው ሰርቸው በነበር ብዬ ሁሉ ራሱ ቆጭቶኛል። እና አሰራሩ ደግሞ በጣም ቀላል ነው፣ ያን ያክል የሚካበድ አይደለም እና ያስመሰግናቸዋል ሁሉ ራሱ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ወደ ሀገሬ ልጆች ሰላም ናቸው ወይ? ዛሬ ደግሞ በጣም ቀላልና ፈጣን የሆነ የከብሳ የነጭ ከብሳና የመኮረኒ ያው ዝም ብላችሁ ማህበራዊ በሉት ማህበራዊ ምግብ ማለት ነው። በጣም ነው የሚጣፍጠው። በመጀመሪያ ሽንኩርት አደረኩኝ የጋለ ብረት ድስት ላይ ትንሽ ዘይት ጨምር ያለውኝ እሱን አቁላላለሁ። ሽንኩርታችን ብስል ሲል ድረስ ስጋ ዶሮውን አጥቤ በሎሚ ዘብስፌ እንዲሁም በጨው በደንብ አድርጌ አጥቤዋለሁ። ከዛ አያችሁት ሽንኩርታችን እንደዚህ ሆኖ በስሏል። አሁን በኋራት ሳሄ ጨምራለሁኝ 4 ደረቅ ሎሚ፣ ከዛ ደግሞ የሾርባ ቅመም ጨምራለሁ። ቁጥሩ ማለት ነው እኔ ክቲያሬ ነው በጣም የምወደው። ከዛ ትንሽዬ ሄል ትንሽዬ ደግሞ ቁርንፍድ ነው የጨመርኩት። ያና በዛም ቁርንፍድ ይነግራል በባህሪው። ከዛ አሁን በመቀጠል ያዘጋጀሁትን ዶሮ ነው ቀጥታ የምጨምረው ማለት ነው። በነገራችን ላይ እዚህ ጋር ያልጨመርኩት ነገር ወረቀት ጋር ያስፈልግ ነበረ፣ እኔ ረስቸዋለሁኝ ያልጨመርኩኝም እና አሁን እንደዚህ ያዘጋጀሁትን ዶሮ ጨምራለሁ። ከዛ አሁን ደግሞ በኋራት መጥፎን ወይም ደግሞ የተፈጨ ቅመማ ቅመም ነው ከላይ የማደርገው ማለት ነው። ቤተሰቦች እዚህ ጋር የከብሳ ቅመም አለኝ እንደምታዩት፣ እሱን እጨምራለሁኝ። እንደገና ደግሞ እዚህ ጋር ሌላኛው የከብሳ ቅመም አለኝ 7 በኋራት፣ እሱን እጨምራለሁ። እናንተ ከሌላችሁ አንድ አይነት እንዲሆን የበኋራት የከብሳ ቅመም መጠቀም ትችላላችሁ ማለት ነው። ከዛ እዚህ ጋር ፍልፍል ከስበራናሽ ጨው ነው በመቀጠል የጨመርኩትኝ። ከዛ እንደዛ አድርጌ በደንብ አድርጌ ማሰለውና አገጥመዋለሁ ውሃ ሳልጨምር ማለት ነው። አያችሁት? ከዛ አሁን ቃሪያ ጨምርና ውሃ ከልስበታለሁ። የፈላ ውሃ ነው ማድረግ ያለብን ማለት ነው ቤተሰብ። አያችሁት? ከዛ አሁን ምንድነው ማረገው? እገጥመውና አበስለዋለሁ። እዚህ ጋር እንቁላል ጥጃለሁ። እንቁላል ያስፈልገናል። አሁን በመቀጠል የማደርገው እዚህ ጋር የገበታ ቅቤ ወይንም ዚብዳ ቃለ መጥበሻ ላይ አደርጋለሁኝ። ከዛ ዚብዳውን ታቀለጥ ነው በኋላ ምንድነው የምናደርገው? ሎዝ እናምሳለን ማለት ነው። እናንተ ያንኛው ካጁ ትላልቁ ካላችሁ እሱን አድርጉ። እኔ ሱፐር ማርኬት እጄ ረስቼ ነው የመጣሁት። ይሄ እንደውም በፊት የተገዛ ቤት ያለኝ ነው የምናደርገው። ከዛ በመቀጠል አሁን እንደዚህ ታደረኩ በኋላ እዚህ ጋር የፈረንጅ ቃሪያዎች 3 አይነት አለኝ። ከዛ የተፈቀፈቀ ካሮትና ቀይ ሽንኩርት ተጠቀምኩት። ከዚህ ወደ አንጠቀምም። እነዚህን በደንብ አደርግና መጥበሻውን አልቀየርኩትኝም። ያው ሎዙን በቆላሁበት ነው ያደረኩት፣ ምክንያቱም ቅቤውን ስለምፈልገው ማለት ነው። አያችሁት? ቆንጆ ነካ ነው የሚሰጥልን። ከዛ እንደዚህ ካደረግን በኋላ አሁንም ቅድም ያሳየኋችሁን የከብሳ ቅመም አላበዛም፣ በትንሹ አደርጋለሁ፣ ትንሽ ለጣዕሙ ያክል። ከዛ ከዚህም እንደዛ ማለት ነው። አያችሁ? እንደዚህ አደርግና ትንሽዬ ጨው ጨምራለሁ። ስብቅ እንዲል አደርጋለሁ። ትንሽዬ ውሃ ጨምርና ስብቅ እንዲል አደርጋለሁ፣ እንዲበስል። አያችሁት? እንደዚህ በሚያምር ሁኔታ እየበሰለልኝ ነው። አሁን ውሃ ጨምርና ትንሽ ተዋለሁኝ። አሁን በስሎልኛል። ከዛ ከጎን ያዘጋጀሁትን ሙከሰራት ወይንም ሎዝ አድርጌ እሳቱን አጥፍቼለታለሁ። አሁን እዚህ ጋር መኮረኒውን የምቀቅልበት ወይንም ፓስታውን የምቀቅልበት ውሃና ብረት ድስት አዘጋጃለሁ። ከዛ እዚህ ጋር ሰያ ሶስ ትንሽ ጨምራለሁኝ። ሰያ ሶስ
እናንተ መኮረኒውን በነጭ መቀቀል ይችላላችሁ። እኔ ቀዩ እክትያሬ ነው። ከዛ ትንሽዬ ሳልሳ አደርጋለሁኝ። ሳልሳ ታደረኩኝ በኋላ አሁን ደግሞ ዘይት ጨምራለሁኝ። ዘይት ትንሽ አላበዛውም፣ ትንሽ ነው ያደረኩትኝ። ያው ብዙ አይመከርም። ከዛ አሁንም ጨው ጨምራለሁ። ከዛ በመቀጠል እንደዚህ መፍላት ሲጀምር መኮረኒያችንን ነው የምጨምረው፣ ወይንም ፓስታችንን አንሰባብረውም። እንደዚህ በረዣዥሙ ነው መሆን ያለበት። አያችሁት? ቆንጅዬ ሆኖ እየበሰለልን ነው። ከዛ አሁን እንደዚህ ዶሯችንን ቅድም ያያችሁት በስሎልናል። አሁን ማወጣበትን ሲኒ ያዘጋጅቻለሁኝ። ሲኒያ ላይ አደርገዋለሁ ማለት ነው። ሲኒያ ላይ ካደረኩ በኋላ አሁን ዶሮን ከዋጣው በኋላ ሩዜን የጨመርኩትኝ። እኔ 5 ብርጭቆ ሩዝ የተጠቀምኩትኝ። ብዙ ቤተሰብ ብዛት ስላለ እናንተ እንደ ቤተሰባችሁ ብዛት ነው ማድረግ ያለባችሁ። ከዛ አሁን እገጥመውና ሩዙን አበስለዋለሁ በደንብ አርጌ። ከዛ በመቀጠል እዚህ ጋር የገበታ ቅቤና ቅመም፣ ጨው፣ ትንሽዬ ማጅ አርጌ ያለሁኝ። ከዛ እሱን እንደዛ አማስልና እቀባዋለሁ ዶሮውን ማለት ነው። እዩት፣ በጣም ቆንጆ ጣዕም፣ ቆንጆ ነካ ነው የሚሰጠው። እንደገና ፍሩን ስናስገባ ደግሞ ምገርሞች መሆን አለበት። አያችሁ፣ ሁሉንም እንደዚህ እቀባውና አዳርሸው ከዛ ደግሞ እመጣለሁ። አሁን እንደዛ አርጌ በፍሩን ውስጥ ወይንም ደግሞ ኦቨን ውስጥ እናስገባዋለን እስኪ በስልን ድረስ። አያችሁት? እንደዚህ ሩዛችን ራሱ አሪፍ ሆኖ በስሎልናል። ሙፈስፈት አልሆነም። እዚህ ጋር እንዳለ ብትን የሚሩዝ ነው የሆነልን ማለት ነው። ቤተሰቦቼ ይቅርታ ካሜራ ተዘቅዝቆብኝ ነው። ከዛ መጀመሪያ ሩዙን ያረኩት፣ ከዛ ፓስታውን፣ ከዛ ደግሞ ዶሮ፣ ከዛ እዚህ ጋር ያዘጋጀናቸውን የቅድም ዲኮሮች ወይንም ደግሞ ማሳመሪያዎች እናደርጋለን ከላይ ማለት ነው። በጣም ነው ነካው ራሱ የሚጣፍጠው። ቤታችሁ ሰርታችሁ ሞክሩት። እኔ እስከዛሬ ባለ መስራት ቆጭቶኛል። ከዛ እዚህ ጋር ካሮት ወይንም ደግሞ ኮኮምበር፣ ከዛ እንቁላል አዘጋጅቻለሁ። እንደዚህ ለሁለት ነው ያደረኩትኝ። ቤታችሁ ሰርታችሁ ሞክሩት። በጣም ነው የሚጣፍጠው። በሌላ ቪዲዮ ውስጥ የምንገናኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።